አቤት ቁርጥ አለ እንዴ? አለ። ከረሜላስ አለ። ሰላም ሰላም፣ እንዴናችሁ ቤተሰቦች? እኔ ደህና ነኝ። እናንተ በላይ በያላችሁበት ሰላማችሁ ይብዛ። ዛሬም እንግዲህ እንደተለመደው የሚያስቁ የሚያዘኑ ቪዲዮዎችን ይዤላችሁ መጥቻለሁ። አንተ ያመሃል ጤነኛ አይደለም። እናንተም እንደተለመደው ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት በመጻፍ እንድታበረታቱኝ እጠይቃለሁ። ምንድን ነው አልኩ ታበረታቱኝ እጠይቃለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ወዳችኋለሁ። እሺ ቆይ እንዴት ላስመጣት ይላል እንዴ? ትራያንጉላር ሜተር ተጠቀማ። ማላንጎራር ትራያንጉላር ይኸውልህ፣ ምን ታደርጋለህ መሰለህ? ጠጋ ትላትና መጀመሪያ አንድ አይኗን ትተዋለህ፣ ከሁለተኛ አይኗን ትተዋለህ፣ ከንፈሯን እያየ በቃ መሳም እኮ ነው፣ ቀላል ነው። አንድ አይን ሁለት አይን ከዛ ከንፈር እመጣው አባቴ። እና ለምን ነበር የፈለኩሽማ ምንድን ነው እንዴ? ምንድን የከንፈሩን ስቴፕ ነው የረሳሁት ለካ። እንዴ ኧረ አበቃ ሊመቹ አበቃ ትችላለህ አባት። ዋው ትራያንጉላር። እስቲ ወደ ቀጣይ ቪዲዮ እንሂድ። ተጫዋቻ ምንድነው? ዝም አልሽ? እሺ። እና ፈርስት ዴት ላይ ምንድነው የሚመችሽ? ፈርስት ዴት ላይ መጸለይ። እንደውም አሁን ለምን አንጸልይም? ፈጣሪያችን ሆይ ጨፍና፣ ፈጣሪያችን ሆይ ቀናችንን ባርከው። አሜን። ባሰብከው ላይ አሜን። ፍቅርህን ብቻ ነው የምንፈልገው። ገንዘባችንን እንዳለ ጥርግ አድርገው ውሰደው። ምን አልሽ? አንተ ጸሎት አይቋረጥም። በቃልህ ካልተገዛ እስኪገባን ድረስ ሰባብረህ አስቀምጥ። ምንድነው የኔ እናት? አካለ ስንኩል ልታረጊ ነው እንዴ መጣሽው? ምን ሆነ? እውነት እስክንጨርስ አትጠብቅም እንዴ? ራስሽን ቻያ ወይ? እሺ ልጨርስ ነው። ዝም በል በቃ። ይሄን መልካም ልጅ መልካም እንደሆነ አቆየው። አሜን። አሁኑኑ ጥራውና በቤትህ አቆየው። ጥራው ቡጭልኝ የኔ እናት። እንዴ ምን ሆነ? አይ አይደለም ቡጭልኝ። ትንሽ አልጫ ወደልኝ። እዚህ ልደፋኝ ነው እንደዚህ ሁለተኛ እንዴ? እውነትም እንዴ ልደፋው ነው እንዴ? ጥራው ከባድ አባባል እኮ ነው እናቴ። ውጭልኝ። እስኪ ወደ ቀጣይ ቪዲዮ ደግሞ እንሄዳለን። ዶክተር ወደ ታካሚ ፍላጎት ታካሚ ፍላጎት ሰላም እግዚአብሔር ተሻለ እንዴ? ባለፈው ሰጠው መድኃኒት እንዴት ሆነ? አዎ እንዴ ባለፈው የሰጠኝ መድኃኒት በቃ ዋጥኩት እንዳለ ሸርተት ብሎ እንዳለ ነው የወጣው። በጣም አሪፍ ነበር። እና ምን ነገር ጣለ? ብጉር ወጣብኝና አፈረጥኩት። ብጉር? ታዲያ ብጉር እኮ ተወጣል፣ ምን ችግር አለ? ብጉር እኮ የሚፈረጥ ነገር ነው አይደል እንዴ? አዎ እንትን እኮ ነው ብጉር የወጣበት ቦታ ብቻ አፈረጥኩት እኮ። ብጉሩን አይደል ያፈረጥከው? ምን ችግር አለ? ብጉር ይፈርጣል እኮ። ታካሚ ፍላጎት እንዴት ነው ነገሩ? አልገባህም? ይኸውልህ ዶክተር አልገባህም። ይኸውልህ ብጉር የወጣው እታች ነው። ብጉሩን መስሎኝ ያፈረጥኩት ያኛውን ዋናውን ሁለቱንም ነው? አይ አንዱን ነው ያፈረጥኩት። አንዱ እንዴት እናድርግ? በእናትህ ንቅና ተከላም አልጀመርንም። እንዴት እናድርግ? እና አሁን እንዴት ነው እንትን ማድረግ የምንችለው? ሳምፕል ይኖርሃል እንዴ? ፈሳሹ ሸኖት ሳምፕሉ ይኖራል። ሸነውት። ኧረ ይመች፣ ፍላጎት ይመች አባል ቡራ ሞክሼ እንደባሰው በመዳፍ ሀይደል የልብ የሚደርሰው ቻችሁ ሆንኩኝ በመዳፍ ራኩኝ ከህመሜ በገላ በቅፍ ማነው ያስተማረህ እንዲህ ያለ ጥበብ? ባች የነኩ በጤና መሰብሰብ በረሮ ግን ምን አረበሳ ብሯ ግን ይበጅ ሙሽቶ ሂሳብ ወይ ምን አላችሁ? ዋው እንት ነው 80 ብር ለታክሲ 80 ብር
ራይዶላስ ነው እንዴ? እውነትም ነው እንዴ? ያዙ እንዴ? አረ እንዴ 80 ብር ታክሲ! አረ በስማ ብቻ። እስቲ ኤኒዌይስ ለማንኛውም ወደ ቀጣይ ቪዲዮ እንሂድ። አባ አቤት። ቁርጥ አለ እንዴ? አለ። ከረሜላስ አለ። ሙርሽቶ ይመች አባቴ ይመች። የዛሬዎቹ ቪዲዮዎች ይህን ይመስሉ ነበረ። እስካሁን ይህንን ቪዲዮ ብለህ ለቀቅ። ኧረ ሰው ድረስ አብራችሁ ስለቆያችሁ ከልብ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ መልካም ሁሉ እመኝላችኋለሁ። እንዲሁም ደግሞ ለወዳጅ ዘመዶቻችሁ ቪዲዮን ሼር ማድረግ እንዳትረሱ። ሰብስክራይብ አላደረጋችሁ ሰብስክራይብ አድርጉ።